የት ነው የምንገኘው? የምንገኘው የገኘ የባህል ክትፎ ቤት ነው። እሺ የገኘ የባህል ክትፎ ቤት ነው እንዳላችሁ እና ዘንድሮ እንደሚታወቀው እንግዲህ የብሔር ብሔረሰቦች በመዲናችን ወልቂጤ ከተማ ውስጥ ነው የሚካሄደው። እስቲ ምን ተሰማ? እኔ የተሰማኝ በጣም እጅግ የሆነ ጥልቅ የሆነ ስሜት ነው የተሰማኝ። አንደኛ ነገር የኮሪደር ልማቱ እየተሰራ ነው። ሁለተኛ ነገር ደግሞ የብሔር ብሔረሰቦች ቀን ከፊታችን የሚከበረው በዓል አለ። በጣም በድምቀት ሁኔታ ነው የሚከበረው እና እሱን በጣም ደስ ብሎኛል። እንግዲህ እንደሰማችሁት ነው። ዘንድሮ ሁለት ነገሮች ናቸው እየተካሄዱልን ያሉት ነገሮች እና በጣም ደስ የሚሉ ነገር ናቸው እንዳላችሁ። አንደኛ ብሔር ብሔረሰቦች ቀንና ሁለተኛ ነገር ደግሞ እንዳያችሁት ኮሪደር ልማታችን እየተሰራ በመሆኑ በዓሉን እጅግ የሚያሳምረው ነገር ነው። በጣም ደስ ብሎናል። እንግዲህ እንግዶቻችን ምን ያህል በደማቅ ሁኔታ እንደምንቀበላቸው ምንም ጥርጥር የለንም እና በጣም ደስ የሚል ነገር ነው። እንግዶቻችን እንግዲህ የተንቢ የብሳቢ ባፈንተን ብለናል። በዛ በመቀጠል ደግሞ የመንግስት አካላቶች እንግዲህ ሁላችሁንም እጅግ አድርገን በጣም እናመሰግናችኋለን። እንግዲህ በዓሉ ወይንም ፕሮግራሙ የሰላም የፍቅር የደስታ ያድርግልን ብለናል። ከዛ ባሻገር ደግሞ እንግዲህ እንደሚታወቀው የገና ጾም ገብቷልና በሁለት ነገሮች እናዘጋጃለን። የጾም እናዘጋጃለን፣ የፍስግ እናዘጋጃለን። እንግዲህ እንግዶቻችን በሰላም ከኛ ጋር እንድትቀላቀሉ ጠዋትና ማታ ጸሎታችን እናደርጋለን። እንግዲህ ሰላማችሁ ሁላችሁም ባላችሁበት ይብዛልን። ቻው። የተንቢ ባፈን ተንቶራ ቤታችር ጉይቴ ባዘራ ሙከናፈ ያምነቃር ሳረን እንተና ሰረፈነ የከራካ ዋጊ ብራባና የተንቢ ባፈን ተንቶራ ቤታችር ጉይቴ ባዘራ ሙከናፈ ነቃር ሳራን እንተና ሰረፈነ ከራካ ዋጊ በራባና የተንቢ የብሳቢ በላሌ ደምጣ ብለን ለመቀበል ዝግጅት ላይ ነው።